ሰላም። በዚህ ምድር ላይ ልክ እንደ ኤሌክትሪክ በጣም አስደናቂ ነገር የለም። የሚያስገርመው ነገር ደግሞ ኤሌክትሪክን ሙሉ ለሙሉ አልተረዳነውም። እንደውም ስለ ኤሌክትሪክ በጣም አነስተኛ እውቀት ነው ያለን። እንደዚህ አይነት በጣም ትንሽ የሆነ እውቀት እንኳን ኖሮን ኤሌክትሪክ ዙሪያ ላይ የሰራነውን ስራ ተመልከቱ። በጣም ያስደንቃል። አንድ ግድግዳ ላይ ባሉ ሁለት ቀዳዳዎች መካከል ሁለት ገመዶችን ብታስገቡ ሙሉ ህንፃ ሊያበራ ይችላል። ሙሉ ቤታችሁንም ልታበሩ ትችላላችሁ። የእምነት ቦታዎች እንኳን ሄዳችሁ ሶኬት ብትሰኩ መብራት ያበራል። በጣም ብዙ ጥሩ ነገሮችን በኤሌክትሪክ ልንሰራ እንችላለን። በዛውም ልክ ግን ያን ኤሌክትሪክ በወንበር ላይ ታስሮ የተቀመጠን ሰው ማሰቃየት ይችላል። አደንዝዞ መግደል ይችላል። ኤሌክትሪክ ምንም ማድረግ ምንም ለውጥ የለውም። ኤሌክትሪክ ምንም አይነት ፍላጎት የለውም። እኔ ያለው ብቻ ነው የሚለው። ሞኝ ከሆንክ እኔም በትክክል አትጠቀምብኝም፣ አስተዋይ ከሆንክ ግን ለእድገትህ ትጠቀምብኛለህ ብቻ ነው የሚለው። አሁን ወደ ዋናው ነጥቤ ልምጣ። ኤሌክትሪክን ያነሳውበት ምክንያት ተሰጥኦ ልክ እንደዚሁ ስለሆነ አንዳንዴ እኛ እንዲሁ አይተን መረዳት የማንችላቸው ነገሮች ሌሎች ሰዎች በቀላሉ የተካኑበት ሊሆን ይችላል። አንድ ቀለም ቀቢ ከሌሎቻችን የተሻለ እይታ ይኖረዋል። እኛ በበለጠ መስጠት ከምንችለው በላይ ውበት ሊሰጥ ይችላል። አሁን ይህ እኮ አካላዊ ጥበብ ነው ልትሉ ትችላላችሁ። እሺ ጥሩ ዘፋኝ መሆንስ? ምናልባት የአንዷ ልጅ ስጦታ ልክ እንደ ወፍ የምታዝን ጉሮሮ ሰጥቷት ቢሆንስ? ይህ አካላዊ ጥበብ አካላዊ ስጦታ አይደለም፣ ከውስጥ የሚመነጭ ነገር ነው። ግጥም፣ ዜማ፣ ሁሉም ነገር ከልብ የሚወጡ ነገሮች ናቸው። የመዝፈን ጥበብ በድምፅ ላይ አይደለም የሚመሰረተው። ሁሉም ነገር የሚጀምረው ከውስጥ ነው። ውስጣዊ ችሎታችን ነው ወደ ውጭ የሚወጣው። ጥሩ ዘፋኝ ለመሆን ድምፅ ብቻ የሚያስፈልግ ከሆነ እነ ሬይ ቻርልስ በዚህ ወይም በዘፈን አይጠቀሱም ነበር። ስለዚህ ሁላችንም በውስጣችን ኤሌክትሪክ አለ፣ ፈጣሪ ያሰጠን ስጦታ። አሁን ያንን ስጦታ ብንጠቀም ፈጣሪ እዚህ ዓለም ላይ ላመጣን ዓላማ እየዋልን እንሄዳለን ማለት ነው። ፈጣሪ በዚህ ስጦታችን እንድንተዳደር ነው የሚፈልገው። ምክንያቱም ስጦታችንን የምንሰራ ከሆነ ሁልጊዜም እየረካን ነው የምንሄደው። ውስጣዊ ደስታን ከዛ እናገኛለን ማለት ነው። ነገር ግን ይህ ስጦታችንን ለመጠቀም ያልወሰንን ጊዜ በገዛ እጃችን ሕይወታችንን እናከብደዋለን ማለት ነው። ኤሌክትሪክሲቲን አለመጠቀም እንችላለን። እንደዛ ካረግን ግን ምንድን ነው የምንጠቀመው? በጨለማ ውስጥ ልንቀመጥ እንችላለን። ምግባችንን ማብሰል አንችልም። የሚጠጣ ውሃ ልናፈላ አንችልም። በአጠቃላይ ሕይወታችንን ከበድ ያደርገዋል። ስጦታችሁንም ካልተጠቀማችሁ ሕይወታችሁ እንዲህ ነው የሚከብደው። ራሳችሁን መውደድ እንዳረሱ። ራስን በመውደድ በጣም ነው የማምነው። ስራዎችን አንብባችሁ የምታውቁ ከሆነ ራስን ስለመውደድ በተደጋጋሚ አወራለሁ። ራሱን የማይወድ ሰው እኔ ጋር መጥቶ እወድሻለሁ ቢለኝ በፍጹም አላምነው። አንድ የአፍሪካ አባባል አለ፣ እንደው እርቃኑን የሆነ ሰው ሸሚዝ ቢያቃብላችሁ ተጠንቀቁ ይላል። የሚለበስ ነገር ቢኖረውማ መጀመሪያ ለራሱ ይለብስ ነበር። እኔ ፍቅርንም መውደድንም በዚህ መንገድ ነው የምመለከት። ፍቅርና መውደድ ከውስጥ የሚመነጭ ነገር መሆን አለበት። አንድ ሰው ለመውደድና ለማፍቀር ውስጡ መውደድና ማፍቀር ሊኖረው ይገባል። በቃ በግዴታም ቢሆን ከውስጥ ሊመነጭ የሚገባው ነገር ነው። አንድ ቦታ ለብቻችሁ ስትሄዱ ብቻችሁን አይደላችሁ፣ ራሳችሁን ይዛችሁ የምትሄዱ። የራሳችሁ ወዳጅ አንደኛው ራሳችሁ ስለሆናችሁ። ከዛስ ማንን ነው የማስከተለው ካላችሁ በሕይወታችሁ ውስጥ እናንተን የሚወዳችሁ ሰዎች እያስከተላችሁ ትሄዳላችሁ። እናታችሁ ከማንም በላይ እዚህ ምድር ላይ አስበልጣ ልትወዳችሁ ትችላለች። ነይ የማየ ብላችሁ ሁልጊዜም የእናታችሁን ፍቅር ማስታወስ። በጣም አጥብቆ የሚወዳችሁንም ሰው በማስታወስ ራሳችሁን በፍቅር መሙላት አለባችሁ ማለት ነው። አሁን ለምሳሌ ለኢንተርቪው እየሄዳችሁ ከሆነ ራሳችሁን እንደምትወዱት እያስታወሳችሁ ሂዱ። ፊታችሁን ቀና አድርጉ። ብዙ የሚወዳችሁ ሰዎች እንዳሉ አስታውሱ። እናም ራሳችሁን እንዴት እንደምትወዱ እያስታወሳችሁ ሂዱ።
አሁን እንዳልኩት እያደረጋችሁ ከሄዳችሁ ሰዎች አይናቸውን ከእናንተ ላይ መንቀል ይከብዳል። ለምን እንደሆነ እንኳን አያውቁም። እዚህ ምድር ላይ ቆንጆ እንኳን ላትሆኑ ትችላላችሁ። አሁንም ግን ሰዎች ያፈጡባችኋል። ጥሩ የፋሽን ስታይል ላይኖራችሁ ይችላል። አሁንም የሰዎችን ቀልብ ትይዛላችሁ። እናንተም ዞር ስትሉ ስለ እናንተ ጥሩ ነገሮችን ብቻ ነው የሚያወሩት። ይህንን ልጅ ወይም እችን ልጅ ወድጃታለሁ ብለው ያወራሉ። ለምን ተብለው ሲጠየቁ እኔ እንጃ የደስ ደስ አላት ወይም ደግሞ የደስ ደስ አለው ብለው ይመልሳሉ። እናንተ ግን የሰራችሁት አንድና አንድ ነገር ብቻ ነው፣ እራሳችሁን በፍቅር መምራት። ይህንን ስታደርጉ ሰዎች እናንተ ውስጥ ያለውን ፍቅር ይመለከታሉ። እነሱም ሰዎች ናቸውና ያንን ፍቅር ይመኙታል ማለት ነው። ለምን? አብዛኛው ሰው ራሱን እንዲህ ስለማይወድ። ስለዚህ ምንም ጊዜ በህይወታችሁ ትንሽም ሆነ ትልቅ ነገር ሲያጋጥማችሁ ራሳችሁን ውደዱ። ለራሳችሁ የምትሰጡት መውደድ እና ፍቅር ራሳችሁን ሊጎዳችሁ አይችልም። እንደውም በተቃራኒ ሌሎችን ሰዎች እንድትወዱ ነው የሚያነሳሳችሁ። በተጨማሪ ደግሞ ሁልጊዜም ልስቁ ይገባል። አውቃለሁ ሰዎች ነንና ሁልጊዜ መሳቅ አንችልም የምለውም ነገር ይገባችኋል ብዬ ተስፋ አድርጋለሁ። እዚህ ዓለም ላይ የማይስቀውን ሰው ደባሪ የሚባለውን ሰው ብትወስዱ ራሱ ከራሱ ጋር በጣም ግልጽ ከሆነ ከራሱ ጋር በጣም አስቂኝ እንደሆነ ያውቀዋል። በዚህ ምድር ላይ ያለው ሁሉም ሰው በራሱ ይስቃል። እንደ ራሱም በጣም አስቂኝ ሰው እንደሌለውም ያስባል። የህይወት ለዛው የሚመጣው ሳቃችንን ስንጨምርበት ነው። ስለዚህ ሁልጊዜ ምንሳቅ፣ ፈገግ እንበል። በራሳችንም ብንስቅ አይከፋም። ስለዚህ ቪዲዮውን እስከዚህ ከተመለከታችሁት እንደወደዳችሁት ተስፋ አደርጋለሁ። ለዚህ ቻናል ቤተሰብ መሆን ከፈለጋችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። አመሰግናለሁ።